አለሜ ነሽ አለሜ ማለት ስራ ላይ ከሆናችሁ ማለት ነው። ከፍታችሁ ተውት በቃ ስክሮል አታርጉ ባካችሁ። ከደበርናችሁም ቢሆንም አስቀምጡና ስልካችሁ። ሰላም ወይን የኃይልና መሲ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ከስንት ጊዜ በኋላ 2 ወር 3 ወር 2 ወር ሳይሆን 1 ወር ከምናምን ቪዲዮ ከለቀቅ ነው እና እንዴት ናችሁ? መጀመሪያ ከተሰራን በኋላ ትንሽ ቆየ። 2 ወር ምናምን ሳይሆን ይመስለኛል። ጠፍተናል። ስለመጥፋታችን በጣም ይቅርታ። ዛሬ ደግሞ አንተ ደህና ነህ? ሰላም ነኝ። እኔ ደህና ነኝ። እንዴት ናችሁ? ባሌም ደህና ነው። ጠፍተናል። እንግዲህ ዛሬ ደግሞ መጥተናል እና ዛሬ ብዙ ጥያቄ ነው የቀረበልኝ። ኮሜንትም ብዙ ነው እና ለዛ ጥያቄ ለመልስ ነው የመጣነው እንደምታውቀው እና ሚስቴ የምትጠይቀኝ ጥያቄ አለ እና እሱን ደግሞ እኔ ትክክለኛ የሆነው መልስ መልስላችኋለሁ እና ተከታተሉ። ስለዚህ ውድ ቤተሰቦቻችን እሱ እንዳለ ጥያቄ እኔ መጠየቅ የምፈልገው ጥያቄዎች አሉ። እሱ ለመጠየቅ ነው የመጣሁት። ስለዚህ ጫጭቶም አለ ትንሽ ይቅርታ። እንግዲህ አይስክሪም እየበላን ብላ ችግር የለም እና እንደታውቁ እና እኔ ፍቅር ጥያቄ ለመጀመሪያ ጥያቄ የብዙ ሰው ጥያቄ እና የኔም ጥያቄ ነው። ቪዲዮ ሲሰራ ሁኔታ ጋር ትንሽ ዛሬ በቁጣ ነው የመጣችው። አልቆጣሽም። ቪዲዮ ሲሰራ ፈልገክ ነው ወይ ተገደህ ነው ወይም ደግሞ ደስተኛ ሆነክ ነው የምትሰራ ወይም ደግሞ ባህሪክ ነው ማለት እንደ መሽኮርሞ ምናምን የምትሆነው ማለት ነው። የኔም ጥያቄ ነው። እሱ ሲሰራ ይሽኮርሞማል ወይም ደግሞ ፍላጎት እንደሌለ ነገር ይታየኛል። ኮሜንቱንም አይቼዋለሁ። አንቺም ነግረሽኛል። ግን እሺ በጥያቄያቸው መልስ ልመልስላቸው። እኔ ቪዲዮ ስሰራ ፍላጎት ስላልኖረኝ አይደለም። ፍላጎቱ አለኝ፣ ደስተኛ ሆኜም ነው የምሰራው። ግን ደግሞ አንዳንዴ የአንዳንድ ሰው ፊት ባህሪ የሆነ የተቆጣ ይመስላል፣ በቃ የደበረው ሰው ይመስላል። ሜቢ እንደዛ አይነት ፊሊንግ ከሌላ ሊታይ ይችላል እንጂ ማለት ሌላ ቪዲዮ ላይ አሁን ካያችሁ አጫጭር ቪዲዮ ላይ ስቄ ምናምን በቃ የሆነ ፈታ ብዬ ነው የምታየው። እዛ ደግሞ በቃ ረዥም ቪዲዮ ላይ ትንሽ ሰው ልጅ በረዥሙ አይደለም አንዴ ትደሰቻለሽ፣ አንድ ጊዜ ደግሞ የሆነ አለ ፊትሽ የሚያሳየው ባህሪ አለ። እንደዛ ነው እንጂ እኔ አሁን ደስተኛ ሳልሆን ቀርቼ አይደለም። በፍላጎት ደስ ብሎ ከሚስቴ ጋር ነው የምሰራው። ከማላውቀው ወይ ደግሞ ደስ ካላለኝ ሰው ጋር ነው የምሰራው። ስለዚህ እንደዛ እዚህን አመለካከታችሁን አስተካክሉልኝ ይላል እና ከአሁን በኋላ እንደውም ቪዲዮ ላይ እየሳኩ መስራት እየጀመርኩ ነው። መሳቃ ለመሳቅ ሳይሆን እኮ ገባኝ የሆነ ያለ አይደለ ፍርሃት ምናምን አለመፈለግ ቪዲዮ መስራት አለመፈለግ እንደዛ ነው የሚመስላቸው። ስለዚህ ፈልጌት ነው ማለት ነው። ተመልሰው እኔ አውቃለሁ ነገራችን ላይ ግን ለእናንተ መልስ እና ሌላ ጥያቄ ደግሞ እኔ በአንድ ቃል ልትገልጽልባ ምን ትላለህ? ወይም በምን ትገልጽልኛለህ? አንቺም በአንድ ቃል ልገልጸው እኔ አለሜ ነሽ። አለሜ ማለት አንቺ ለዓለም አንድ ሴት ነሽ፣ ግን ለእኔ ደግሞ አለሜ ነሽ። ምክንያቱም ሚስቴ ነሽ፣ ሁሉ ነገሬ ነሽ፣ እህቴ ነሽ፣ ወንድሜ ነሽ፣ እናቴ ነሽ፣ ከሁሉም በላይ ሁሉም በቃ አጠቃላይ እና በአጭሩ አለሜ ነሽ። ሚስት ደግሞ ባሎች ሚስታችሁን ውደዱ፣ አክብሩ ይላልም ቃሉም መደረግም አለበት። ከዛ ነው ላሉ እሺ ፍቅር አመሰግናለሁ። ኦኬ ይሄን ተመልሶልኛል። ሌላ ጥያቄ ደግሞ ሴት መታ 10 ሚሊዮን ሰጣ ለኔ እኔ የምትበልጥ ቆንጆ መታ 10 ሚሊዮን ሰጣ እንድትል
ታገባታለህ እንትን ወይስ 10 ሚሊዮን ሰጥተህ አንድ ሴት አይደለ? 10 ሚሊዮን ሰጥተህ አሁን አንዳንድ ሰው አመለካከቱ ሌላ ሊሆን ይችላል። ሜቢ ግን እኔ ውስጥ ያለውን ነገር ነው። ምክንያቱም እኔ አንቺን በብር አንደኛ በብር አላመሳስልሽም። ምክንያቱም ብር አይደለም አንቺን የገዛልኝ፣ ብር አይደለም አንቺን የራሴ ያደረገልኝ፣ ሚስቴ ያደረገሽ ፍቅር ነው። ስለዚህ ደግሞ በፍቅር እስካገኘሁሽ ድረስ በምንም አንቺን ልተካሽ አልችልም፣ በምንም ልቀይርሽ አልችልም። እንደዛ ነው። እኔ ሁሉ ነገር ብያለሁ። ቅድም እኮ በአንድ ቃል ገልጽቻለሁ። ምክንያቱም ሚስቴ ለእኔ ሁሉ ነገር ነች ያልኩት እኮ ቆንጆ ሴትም ቢሆን ሁሉ ነገር ባይ ለእኔ ሚስቴ ነች። በቃ ቆንጆ ሚስቴ እና እንደዛ ነው የኔ ምርጥ ሚስት። ሌላ ጥያቄ ደግሞ የዚህ ሀገር ያለ ሆነ መቼም ከራሱ ሀገር ውጭ ነው። ሰው ሀገር ማለት ያለ የተደሰትክበት ቀን እና ያዘንክበት ቀን ወይም ደግሞ ባልመጣ ከሀገር ባልወጣ ብለህ የጸጸተህ ቀን አለ? እሱማ ብዙ ነው እና ማንኛውም ሰው ወደዚህ ሀገር ሲመጣ ለማንኛውም ሰው የሚከብደው ነገር አለ። ያኔ በጣም መጀመሪያ ታይም ላይ በጣም ያሌለ በቃ ራሴን እስከሚጠራ ሀገር እስከሚወጣ ድረስ በቃ የሆነ ሜቢ ሰው ልጅ ከሀገሩ ሲወጣ አላማ አለው። አላማዬ እንዳለ ሆኖ ግን በጣም ወደዚህ ሀገር ሲመጣ በጣም የከበደኝ ጊዜ ነበር። ምክንያቱም ያን ጊዜ በቃ ራሴን ማስታወስ ራሱ አልፈልግም። በጣም ራሴን ያስደስታል እና አለ ማለት ነው። አለ ኦኬ አለ ያዘንክበት ቀን አለ። የተደሰትክበት ቀን፣ ደስተኛ የሆንክበት ቀን። የተደሰትኩበት ቀን ደግሞ መጀመሪያ ጊዜ ሚስቴን አየን። ከሚስቴ ጋር መቼም ጠዋትና ማታ ነው የማወራው። እሷን ወደዚህ ለማምጣት በቃ እሷን ከዛ ከምትሰራበት ቦታ ሰዎቿን ጠይቃ ምናምን በቃ ወደዚህ እንደሚለቋት ፈቃደኛ ሲሆንላት ያን ቀን እኔ ደስታዬ በቃ ድብርቴም ያኔ በቃ የሁሉ ስቃይ ሁላ ነው ይጠፋል። ምክንያቱም እሷ እንደዚህ ወደዚህ መምጣቷን ሳረጋግጥ ማለት ነው። ያን ቀን እኔ ደስታዬ ቀን እና ደስተኛ ነበር። አሁን ደግሞ እንደምታዩት ከጎኔ ነው ያለችው። ሁሉ ነገር ያ ሁሉ መከራ ከእሷን ከጎኔ አድርጌ አልፏል። ወደስ ያለው መቼም ሁሉም ሰው ቻሌንጅ አለው። ቻሌንጅ አልፌያለሁ። አሁን ደግሞ ከቻሌንጅም በላይ ደግሞ አንድ ቆንጆዬ ሚስት ከጎን ያለችው ምንም ነገር ቢመጣ ራሱ አልፈዋለሁ ብዬ አስባለሁ። እያለሽ እና እንደዛ ነው። እና አመሰግናለሁ ስለ ጥያቄ። 5 ጥያቄ ጠይቄያለሁ። የቀረ ደግሞ ሌላ ጥያቄ አለ ሁለታችን የምንመልሰው እሱ በሌላ ቪዲዮ ይመጣ። ስለዚህ ወደ ቤተሰቦቻችን ስለ መጥፋታችን ያው በጣም ይቅርታ። ዛሬ በዚህ አጋጣሚ መጥተናል። አሁን ደግሞ ቶሎ እንደምንመጣ ተስፋ እናደርጋለን። ጊዜ ስለሆነ በቀጣይ ቪዲዮ እንመጣለን። አሪፍ ነገር ሰጥተን እንመጣለን። ይህንን ደግሞ አይታችሁ ላይክ አድርጉ። በጣም እስከ መጨረሻ ስራ ላይ እንዲያርጉ ስራ ላይ ከሆናችሁ ማለት ነው። ከፍታችሁ ተውት በቃ ስክሮል አታርጉ እባካችሁ። ከደበርናችሁም ቢሆንም ማስቀምጡና ስልካችሁ ትታችሁ ሂዱ። እኛን ይጠቅመናል። እኛ ይጠቅመናል። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ ያድርጉ እና በጣም የምንወዳችሁ በጣም የምናከብራችሁ እናመሰግናለን ስለምትከታተሉ። አሁን በኋላ ደግሞ ቶሎ እንመጣለን። ደጋግመን እንሰራለን።